الوحي لاي تقلصال كان يتحنث في غار حراء نبي محمد صلى الله عليه وسلم نبي يونت باربع متاچو ከዚያ በፊት በነበረ እድሜያቸው ላይ ግን በወደ ሒራ ዋሻ በመሄድ አላህ ሱብሓነሁ ወተዓላ በብቸኝነት ሄደው ገንጠል ብለው እዛ አላህን ለመገዛት ይሄዱ ነበር። የሚገርማቸው ለምንድን ነው እዛ ዋሻ መሄድ ያስፈለጋቸው? ከሰው ገንጠል ብለው መሄድ የፈለጉት ለምንድን ነው? ሰዎች ባዕድ አምልኮ ላይ ነበሩ። የዛኔ አንዱን አምላክ አላህ ነው ይላሉ። ሰማይ ምድርን የፈጠረው የመካ ሰዎች የአብርሃምና የእስማኤል ልጆች ናቸው። ነገር ግን በእርሱ ላይ ያጋሩ ነበር። እነዚህ አማላጆቻችን ናቸው እያሉ መላእክቶችን እነ ገብርኤል እነ ሚካኤልን ልክ እንደ ዛሬ እንደ ክርስቲያን ህዝብ ማለት ነው እኛ ጻድቅ አይደለንም ብለው ያምናሉ። ከአምላክ ጋር ለመድረስ ደግሞ የግዴታ መካከለኛ አማላጅ ያስፈልጉናል። ያለ አማላጅ በፍጹም ወደ አምላካችን መቅረብ አንችልም ብለው ያምናሉ እንጂ አምላክ አላህ አይደለም ብለው ከደዋ እንዳይመስላችሁ። ለዚህም ነው ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህ ህዝቦችህን ሰማይና ምድር የፈጠረው ማን ነው ብትላቸው አላህ ነው ይሉሃል። ነገር ግን አምልኮን ለእኔ ብቻ እንዲያደርጉ ዘዛቸው የሚል መልእክት ነው የተሰጣቸው። አሁን እነዚህ ሰዎች ምን ያደርጉ ነበር? አምልኮን አማላጅ ናቸው በሚል ስም ለመላእክትና ጻድቅ ብለው ለሚያስቧቸው ላት፣ መናት፣ ዑዛ፣ ሁበል እያሉ ለእነዚህን እየቀረጹና እየሳሉ ይሰግዱላቸዋል። ለምን ትሰግዳላችሁ ቢባሉ ማን አዕቡዱሁም ይላሉ። ልክ እንደ ዛሬዎቹ እኛ እኮ እያመለክናቸው አይደለም የምንሰግደው። ለምንድን ነው? እያከበርናቸው እንጂ ሌላ አይደለም። እንዲያማልዱን እንጂ ሌላ አይደለም ይሏቸዋል። ተመልከቱ። ይሄ አምልኮ ነው ለእነርሱ። ለአምላክ ብቻ የሚሰራን የአምልኮ ስርዓት ለእነዚያ ስትፈጽም ጊዜ እያመለካቸው ነው። የሰው ልጅ በፈጣሪና በእርሱ መካከል ምንም አይነት መካከለኛ አያስፈልግም። ገብታችኋል? ኃጢአተኛ መሆናችንን በደንብ ያውቃል አምላክ። ያን ስለሚያውቅም ነው እኔም በቀጥታ ምህረት ተማጸኑኝ ያለው። በእርሱና በእኛ መካከል ማንም እንዲገባ አይፈልግም። ገብታችኋል? ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ይላል። ሙሐመድ ሆይ ባሪያዎች ስለኔ ከጠየቁህ አንተን መተው በአንተ ካልሆነ በስተቀር አላለም። እኔ ቅርብ መሆኔን ብቻ ነገራቸው፣ ከኔ ጋር ብቻ እያያዙ አለ እና ምን ያደርጉ ነበር? ነቢ ሰለላሁ ዐለይሂ ወሰለም እነዚህን ባዕድ አምልኮ ላይ ያሉ ሰዎችን ገንጠል ብለው ተለይተው በመሄድ በሒራ ዋሻ ውስጥ በመሆን አላህን ይገዙ ነበር። እና እምነታቸው ምን ነበር የዛኔ ከተባለ አንድ አላህ ሱብሓነሁ ወተዓላን የሚያምኑ ነበረ። ይሄ ተገልጿል። ነቢይ ከመሆናቸው በፊት የነበረው ታሪካቸው ሲገለጽ ቡኻሪና ሙስሊም ላይ ሌሎችም የሐዲስ መዛግብቶች ላይ አላህን በብቸኝነት በሒራ ዋሻ ውስጥ በመሄድ ይገዙ ነበር ይላል። ያንተ ጥያቄ በምን መጽሐፍ ነው የሚል ከሆነ መጽሐፍ በዛኔ ነቢ ሰለላሁ ዐለይሂ ወሰለም አልነበራቸውም። መጽሐፍ የትኛውን መጽሐፍ አላገኙም ነበር፣ አላነበቡም ነበር። ነገር ግን አላህ ሱብሓነሁ ወተዓላ በዚያ በአብርሃምና በእስማኤል በኩል የመጣውን መንገድ ያለምንም ባዕድ አምልኮ ያልተቀላቀለበትን በዚያ መንገድ ላይ አድርጓቸው ነበረ። እርሱን በብቸኝነት ይገዛሉ። ሰማይ ምድርን የፈጠረው አላህ ነው የሚለውን እንኳን እሳቸው የአጋሪም ህዝብ ያውቅ ነበር። እርሳቸው ያንን ባዕድ አምልኮን ትተው አላህን በብቸኝነት ማምለክ ያለብኝ እርሱን ብቻ ነው ብለው ለብቻቸው ገንጠል ብለው ሒራ ዋሻ ውስጥ አላህ ሱብሓነሁ ወተዓላን የሚገዙ ነበር። ልቀጥል ወይስ ልተው? ጊዜ ካለ ያ ይከለከል። እሺ